ዛሬ ከስተማይዝ ሎጎ እንዴት እንደምናደርግ ማሳያችሁ ሲሆን እዚህ ጋር የማንቸስተር ሲቲ ሎጎ እንዳደረኩት በቀላሉ ከስተማይዝ ሎጎ እና ኪት እንዴት እንደምናደርግ አሳያችኋለሁ። ለኪቱ ቢያንስ 300 ዳይመንድ ከፍላችሁ እዚህ ጋር ለሎጎ ደግሞ እዚህ ጋር እኔ ቀድሜ ስለከፈልኩ 150 ዳይመንድ ከፍላችሁ እዚህ ጋር እንደምታዩት ወደ ስኮር መገባለች ሳንት ሞላትና እዚህ ጋር የምትፈልጉትን አርማ ያመጣል። በመጀመሪያ ደረጃ የት እንሄዳለን? ቀጥታ ብራውዘር ላይ እንሄድና ክሮም ላይ እንሄድና ክሮምን ከከፈትን በኋላ ዲኤልኤስ ሎጎ 25 እንላለን። እዚህ ጋር ከገባን በኋላ ዲኤልኤስ ለምሳሌ ዩናይትድ ሎጎ ኢን ዲኤልኤስ ዩናይትድ የሚፈልግ ሰው ካለ ማለት ነው። ልክ እንደዚህ ስታደርጉ እዚህ ጋር ያሳያል ድሪም ሊግ ሶከር ሎጎ ማንቸስተር ዩናይትድ። ከዛም በኋላ እዚህ ጋር ይሄ ሌላ ነው። እዚህ ጋር ማንቸስተር ዩናይትድ ኪት 25 ምናምን ዲኤልኤስ 26 ሚሊዮን እንከፍተዋለን መጀመሪያ። ከዛ ከከፈትነው በኋላ እዚህ ጋር ዩናይትድ ሎጎ አለ አይደል? እዚች ጋር ያለችውን ነገር ኮፒ እናደርጋታለን። ኮፒ ካደረግና በኋላ ያ ኪት እዚህ ጋር እንገባና ቀጥታ ትራንስፈር ላይ እንሄዳለን። ማይ ክለብ ላይ ማለት እና ሎጎ ላይ እንሄድና እቺን ያለችውን ሎጎ እቺን እናጠፋትና እዛ ጋር የተሰጠንን ኮድ ፔስት እናደርጋለን። እዚህ ጋር ከዛ ኮንፊርምን ስንነካት ይሄው የቀጥታ የዩናይትድ አርማ መጣልን ማለት ነው። እንደምታዩት እዚህ ደረቱ ላይ የዩናይትድ አርማ እዚህ ቁምጣው ላይም እንደምታዩት እዚች ጋር የእናንተ ሎጎ አካባቢ ላይም የዩናይትድ አርማ አለ። ኪት ደግሞ ስትሰሩ የዚህ ጋር ከስተም ኪት 300 ዳይመንድ ተከፍሉና ቀጥታ ገብታችሁ አንድ ኪት ለመስራት አንዴ ብቻ ነው ኮፒ ማድረግ ያለባችሁ። ኮፒ የምታደርጉትን ነገር እዚህ ጋር ስትገቡ እዚህ ጋር ምናምን የሚላለ እሷን ኮፒ ታደርጋላችሁ። ዲኤልኤስ ላይ ገብታችሁ ያሳያችሁ ቦታ ላይ ኪት የሚለው ጋር ሄዳችሁ ትሞሉታላችሁ። ይሄንን ነገር ሎጎ ላይ ይሄ አይሞላም፣ ይሄ ኪት ላይ ነው የሚሞላው። ቀጥታ እዚህ ትገቡና ማይ ክለብ ውስጥ ትገባላችሁ። ከዛን ኪት ኤንድ ሎጎ 300 ዳይመንድ ከከፈላችሁ በኋላ ቅድም እዚህ ጋር ላሳያችሁ ያቺን ኮፒ አድርጓት ያልኳትን ኮድ እሷን እዚች ጋር ትሞላትና ከዛም በኋላ የዩናይትድ አርማና ማሊያ ትሰራላችሁ። ሌላም ክለቦችን እንደዛ ያደርጋችሁ የክለቡን ስም የጻፉ ዲኤልኤስ ምናምን የሚል ዲኤልኤስ ሎጎ ኢንዲኬት 25 ምናምን ጽሑፍ ከመጣላችሁ ትጫናላችሁ ቀጥታ። ይሄን ቪዲዮ የዛሬ ቪዲዮ ይሄን ይመስላል። በሌላ ቀን በሌላ ቪዲዮ እንገናኝ። እስከዛ ሰላም ሁኑ ዲኤልኤስ ጀማዎች።